ሰላም ሰላም የብዙ ዓለም ዩቲዩብ ተከታታዮች እንዴት ሰነበታችሁ? እንዴት ከረማችሁ? ሁሉ ሰላም፣ ሁሉ አማን። እኔ ጋር ሁሉ ሰላም ነው። ዛሬ የመጣሁበት ምክንያት የምስጋና ቀን እሱ ምንድነው? ፖስታ የመጣልኝ እግዚአብሔር የተመሰገነ ይሁን። መጀመሪያ ላይ ቪዲዮ ሰርቻለሁ ማለትም ሞኔታይዝ ሆኜ እነ ቤትሽን ላመሰግን እግዚአብሔር ይስጥልኝ ለማለት ቪዲዮ ሰርቻለሁ። ዛሬ ደግሞ ልክ ደሞዜ እንደተቀበልኩ ማለት ይቻላል። ፖስታ ማለት በጣም ከባድ ነገር ነው። ፖስታ ዩቱብ መክፈት ብቻ ዋጋ የለውም። ዩቱበር የምንባለው ፖስታችን በእጃችን ሲደርስ ብቻ ነው። እኔ ፖስታዬን በእጅ ደርሷል። እግዚአብሔር የተመሰገነ ይሁን። ቤትዬ ገብርዬ እጅግ እጅግ አድርጌ ከልብ አመሰግናለሁ። ለዚህ ደረጃ ለዚህ ቁም ነገር ያበቃችሁኝ የእናንተ ተዋጽኦ አለበት፣ የእናንተ እጅ አለበት። የእናንተ ለእኔ ብርታት እንድሆን ጎበዝ እንደሆን እንድጠነክር ሁሌም የምታበረታቱኝ እህት ወንድሞቼ ናቸውና ቤትዬ በእግዚአብሔር ስም አሁንም እግዚአብሔር ይባርክሽ፣ ጤናሽን ይስጥሽ፣ ከነ ባለቤትሽ ከነ ልጆችሽ እውነት ያላሰብሽውን ሲሳይ ይስጥሽ ነው የምልሽ። እኔ ዩቱበር እሆናለሁ ብዬ በፍጹም አላሰብኩም። እኔ እንጃ በቃ አይደለም ሰው ዩቱብ ሲከፍት ከፈትኩኝ። መክፈት ሳይሆን የከፈተችልኝ ቤትሽ ናት። ለዚህም ደረጃ ያበቃችኝ ቤትሽ ናት። ያበረታታችኝም አይዞሽ ዩቱበር ትሆኛለሽ፣ ተከፋይ ትሆኛለሽ፣ ጠንካራ ሁኚ፣ ከሰው ኩሽና ከመዳን ቤት ትወጫለሽ፣ ጠንካራ ሁኚ ስሪ እያለች ጠዋትና ማታ በውስጥ መስመር የምታበረታታኝ የምወዳት ቤትሾ ቤትዬ ገብሬ በጣም አድርጌ ከልብ ነው የማመሰግናቸው። በዚህ አጋጣሚ ዩቱብ ክፈቱ፣ አስከፍቱ። ቤትሾ ዩቱብ ቻናል ያላት ለእኔም ዩቱብ የከፈተችልኝ እሷ ናት። ሁሌም ነው የምናገረው። እሷም በሚዲያ በራሷ ቻናል ላይ ዩቱብ ክፈቱና ደሞዝተኛ ሁኑ ብላ ሁሌም ምክሮ አይሄረው ማለት ነው። ዩቱበር ላይቭ ላይ በገባች ቁጥር ሁሌም ይሄን ነው የምታስተላልፈው እና ብዙ ልጆች በዚህ አጋጣሚ አስከፍተዋል። ደሞዝተኛም የሆኑ ልጆችም አሉ። አብረን የከፈትናቸው ከኔ ጋር እየከፈተችው ልጅ ራሱ ደሞዝተኛ ሆናለች። ዩቱበር ከፍሏታል ማለት ነው። ማለትም እኛ ዩቱብ እንደ ቀላል ነገር እናያለን። በጣም ጠቃሚና የሰው እጅ ማሳይ ምንም ለምን አልቅሳችሁ አትፖስትም? ከታየላችሁ ዩቱብ ምንም የማይከፍላችሁ ምክንያት የለም እና ቤትሾ ዩቱብ ቻናል ያላትን እሷን ሰብስክራይብ አድርጋችሁ ከፕሮፋይል ስልክ ቁጥር አለ በዛ ሄሎ ብላችሁ ዩቱብ ማስከፈት ትችላላችሁ ማለት ነው። እኔ ይሄው ዛሬ ፖስታ መጥቶልኝ ደስታዬ ወደር የለውም። በእውነት ነው የምላችሁ። የረመዳን ስራ ታውቁታላችሁ። በጣም ድካም ላይ ነበርኩ። እሷ ሰርፕራይዝ ያደረገችኝ እንኳን ደስ ያለሽ ብላ ስትለኝ በጣም ድካም ላይ ነበርኩ ከምላችሁ በላይ ማለት ነው። በቃ የሆነ በቃ ህይወት እንዴት ነው አስጠላም፣ ህይወት አስጠላኝ ማለት ይችላል። ግን እንኳን ደስ ያለሽ ብላ ኮሜንት ስትጽፍልኝ ማለት ነው ያ ድካሜ ከፊቴ ላይ ጠፍቶ ፈገግታ ነው ፊቴ ላይ የታየው ማለት ነው። ይህ ሁሉ የቤትሾ እንትን አለበት፣ እጅ አለበት። እኔ ምን ብዬ እንደምናችሁ ራሱ አላቅም። እውነት ለመናገር ዩቱብ መክፈት ቀላል ነው፣ ግን ፖስታ እጃችሁ ላይ ካሌለ ዩቱበር አትባሉ። ዩቱበር የምትባሉት ፖስታ ጉግል ከተቀበላችሁና ፖስታ ከላክላችሁ ዩቱበር ትባላላችሁ፣ ደሞዝተኛ ትባላላችሁ ማለት ነው። እኔ አሁን ዩቱበር ነኝ፣ ደሞዝተኛም ነኝ ማለት ነው። እግዚአብሔር የተመሰገነ ይሁን። ለሱ ምን ይሳነዋል? ከእግዚአብሔር በታች ደግሞ ቤትዬና ገብርዬን ከልብ አድርጌ ላመሰግናችሁ ወዳለሁ። እግዚአብሔር ከነ ልጆቻችሁ ከነ ቤተሰብሽ የልብሽን መሻት ይፈጽምልሽ። ሁሌም በቻናላ ላይ የምትመክረው ነገር ቢኖር ማለት ቤትዬ ዩቱብ ክፈቱ፣ ደሞዝተኛ ሆኑ ነው። በተለይ የመዳም ቅመሞች ብላ ሁሌም ነው። በተለይ ደግሞ ማለት ነው ማለትም የእኛን ችግርና እሷ ስላለፈችበት የመዳም ቤትን ማለት ምን አይነት ስቃይ ምን አይነት መከራ እንዳለ ስለምታውቅ ዩቱብ ክፈቱ ብላ ሁሌም ነው የምትመክረው። በጣም የምታበረታታ ጀግና የሆነ ሴት፣ ለሰው አርያ የምትሆን እንደሷ ንጹህ ልብ ያለው ሰው የለም። ማንም ሰው አይታችሁ ከሆነ ዩቱብ ክፈቱ የሚል ሰው አይታችሁ ታውቃላችሁ? ላይቭ ላይ ሚዲያ ላይ ማለት ነው። ክፈቱ ቢሉ ራሱ ልክፈትላችሁ የሚል አለ? የለም። እሷ ግን ከፍታ ሞኔታይዝ ሆናችሁ ገንዘብ እስከሚከፈላችሁ፣ ገንዘብ ማለት ፖስታ ከመጣላችሁ ገንዘብ ተከፈላችሁ ማለት ነው።
ከዛ በኋላ ያለው ፖስታ ከመጣላችሁ በኋላ የእናንተ ጥንካሬ ይወስናል። ቪዲዮ ምርጥ ቪዲዮ ብትፖስቱ ከታየላችሁ ሞኒ ከሆናችሁ በኋላ ምንም ገንዘብ ዩቱብ የማይከፍልበት ምንም ምክንያት የለም ማለት ነው። ስለዚህ እህቶቼ በመዳን ቤት የምትሰሩ ብዙ ቻሌንጅ ብዙ እውቀቱ ያላችሁ ጸጋውን ያበዛላችሁ እህቶቼ ወንድሞቼ አላችሁና በዚህ አጋጣሚ ቤትሾ ዩቱብ ትከፍታለች፣ ሞኔታይዝ ታደርጋለች። እስከ ፖስታ እስከ ገንዘብ እስከሚከፈላችሁ ድረስ ከእናንተ ክትትል አትርቅም ማለት ነው። በቃ በውስጥ መስመር ሰብስክራይብ እንድትደራረጉ ግሩፕ ፈጥራ ሰብስክራይብ እየተደራረጋችሁ ቻናላችሁን እንድታሳድጉ የምትረዳ እህታችን ናት ማለት ነው። እና በዚህ አጋጣሚ ዩቱብ ማስከፈት የምትፈልጉ ቤትሾ ብላችሁ ሰርች ብታደርጉ ልታገኘው ትችላላችሁ። ከፕሮፋይሏ ስር ደግሞ ስልክ ቁጥሯ አለ። በዛ በዋትስአፕ ማግኘት ትችላላችሁ። እሷ ታስተናግዳችኋለች። እና በዚህ አጋጣሚ እኔ ምን ብዬ እንደማመሰግናት ራሱ አላቅም። የሰው ልጅ በምስጋና ብቻ እኔ ምን እንደምላት አላቅም። ለእኔ ልዩ ሰው ናት፣ ብርታቴ ናት፣ እውነት ለመናገር ማለት ነው። ስለዚህ ዩቱብ አስከፍቱ፣ በጣም ቀላል ነው። እኔ ባልተመቻቸ ሁኔታ ውስጥ ነው ዩቱብ እየሰራው ያለሁት። ሞኔታይዝ እሆናለሁ የሚባል ህልሙም የለኝም ነበረ። በቃ በሆንኩ ጊዜ ሞኒ ልሆን ብዬ ነው እንደዛው እየተፍጨረጨርኩ እየሰራው ያለሁት እንጂ ነገሮች ሁሉ በጣም ጠባብ ነበሩ ለኔዎች ማለት ነው። በተለይ በዋይፋ ዙሪያ ሴትዬ በጣም አስቸጋሪ ናት፣ በጣም ታጠፋብኛለች እና ብዙ ቻሌንጆች ነበሩ። እና አሁንም ራሱ ቪዲዮ ስቀርጽ ይኸው እንደምታዩት ከፊቴ ኋላ ያለው ማለት ነው ኪችን ውስጥ ሆኜ ነው ቪዲዮ ለመቅረጽ እንኳን ምንም በማይመችበት ቦታ ማለት ነው። ሀሳቡና ራዕዩ እሰራለሁ ብላችሁ ካላችሁ ምን ውስጥ ይሰራል። እናንተ ግን ሀሳቡ ይኖራችሁ፣ እናንተ ግን እሰራለሁ የሚል ልብ ይኖራችሁ። እኔ ግን እሰራለሁ ነው በቃ ሁሌም እሰራለሁ። ግን ሞኒ ይሆናለሁ ብዬ አላሰብኩም። ሞኒ የሆንኩት በቤትሽ ብርታት ነው። አይዞሽ ትሆኛለሽ። እንደ ቢያንስ ቪዲዮ እንኳን መፖሰት ቢያቀትሽ ለእኔ ሼር አድርግልኝና ቪዲዮ ፖስትልሻለሁ። ማለትም ዩቱብ ስለከፈተችልኝ አካውንቱ እሷ ጋር አለ ማለት ነው። በንጹህ ልብ እና መልካም ሰው ስለሆነች ምን እንደምል ራሱ አላቅም። እንዴት ሰው ዩቱብ ይከፍታል ቻላል? እንዴት ዩቱብ ከፍቶ ይሰጣችኋል? ምን ታማኝ ናት ልትሉ፣ ከታማኝም ታማኝ አይደለም። የሆነ ነገር ሲቸግራችሁ ራሱ ማለት ነው ይሄን ነገር ላድርግልህ ገንዘብ እንኳን ማለት ነው ከቸግራችሁ እኔ ላድርግላችሁና በተመቻችሁ ሰዓት ባገኛችሁ ሰዓት ስጡኛላችሁ የምትል እህታችን ናት። እውነት ለመናገር ማለት ነው እኔ ስለሷ እውነቴን ነው የምላችሁ፣ ምን ብዬ እንደምነግራችሁ አላቅም። እኔ እንጃ ውስጤ ይሄ ነው ብዬ የማልናገረው ብዙ ነገሮች አሉ። እውነት ለመናገር ማለት ነው በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። በፊት ላይ ባወቅኳት ኖሮ ብዬ ያልኩ ማለት ነው በቃ ስደት አልመጣም ነበር። ዩቱብ ቢኖረኝ ስደት አልመጣም። ለምን? ምንም ቢሆን ምንም ዩቱብ ይከፍላል። ጠንክራችሁ ከሰራችሁ፣ አይዳ ኑራችሁ፣ ጥሩ ቪዲዮ ከፖስታችሁ ዩቱብ ይከፍላል። ይሄም የኔ እስካሁንም ያልከፈለኝ ማለት ነው የኔ ድካም ነው። አንደኛ ያለሁበት ሁኔታ በጣም አስቸጋሪ ነው። ጠባብ ነገሮች ነው ያሉ። አገሬ ስገባ እሰራበታለሁ የሚል ሀሳቡ ነው እንጂ እዚህ ቪዲዮ ለመፖስት በጣም ከባድ ነው። በጣም አይመችም። በቃ እኔን እንዳሰብኩት ሳይሆን ያው ፈጣሪ ያለው ነው የሚሆን ሁሉ ነገር። አገሬ ላይ ገብቼ በሰፊው እሰራለሁ ብዬ እንደ እግዚአብሔር ፍቃድ አስቤያለሁ። የቀረኝም ትንሽ ጊዜ ነው። እንደ እግዚአብሔር 5 ወር ናት የቀረችኝ። በዚህ በ5 ወር ጊዜ ውስጥ $70 ከሞላሁን እሰየው፣ ካልሞላሁም ደግሞ አገሬ ላይ ገብቼ እንደፈለግኩ ቪዲዮ ሰርቼ እፖስታለሁ። እስከዛው ግን እሞላለሁ ብዬ አስባለሁ። ፈጣሪ ያውቃል፣ እግዚአብሔር ይርዳኝ። እናንተም ደግሞ ቤተሰቦቼ ቪዲዮ ስፖስት በልመና ሳይሆን አውቃችሁ ወዳችሁ ፈቅዳችሁ ቪዲዮን እንድታዩልኝ ነው ጠይቃችሁ ማለት ነው። እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። አሁን ላይ ጨርሻለሁ። በቃ ስለ ዩቱብ ጨርሻለሁ ማለት ነው። ጨርሻለሁ ማለቴ ከእንግዲህ ደሞዝተኛ ነኝ። ሞኔታይዝ ሆኛለሁ፣ ፖስታ ተቀብያለሁ።
ከእንግዲህ የራሴ ጥረት ነው የሚወስነው ማለት ነው። እኔ ጥሩ ቪዲዮ ከፖስትኩም ገንዘብ ዩቱብ ገንዘብ ከፈለኝ ብዬ በቅርብ ጊዜ እመጣለሁ። ብርታት እንዲሆናችሁና ጥንካሬ እንደሆናችሁ እኛም ብንከፍት እንሰራለን ብላችሁ እንድትነሳሱ ነው ይሄን ነገር ማለት ነው እየነገርኳችሁ ያለሁት። በተለይ በስደት ዓለም ያላችሁ ዩቱብ አስከፍቱ። አንደኛ ሎኬሽን የውጭ ሀገር ካልሆነ አይሆንም። ገንዘብ ቢከፍላችሁ ራሱ በዶላር አይከፈላችሁ። በዶላር እንዲሆንላችሁ በዶላር እንዲከፈላችሁ ከፈለጋችሁ ሎኬሽኑ የውጭ ሀገር መሆን አለበት። ሁሉ ነገር አመቺ ነው ውጭ ሀገር ካላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ እስከዚህ ሰዓት አብራችሁ ስለቆያችሁ፣ ስላዳመጣችሁ፣ ስለተከታተላችሁ ከልብ አድርጌ በእግዚአብሔር ስም አመሰግናችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሰላማችሁ በያላችሁበት ይብዛልኝ። ወዳችኋለሁ። መልካም ቀን ይሆንላችሁ። ቤትዬ በጣም ወድሻለሁ። ኑሪልኝ የኔ እህት።